ሰላም እባላለሁ። እኔ የሁለተኛ ዓመት የህግ ተማሪ ነኝ በጅማ ዩኒቨርሲቲ ውስጥ። እኔ ህግ የመቀላቀል ሀሳብ እስከ 10ኛ ክፍል አልነበረኝም ነበር። ምክንያቱም በምንሰማው ነገር ስንሰማ ጠበቃ ሊሆን ሁሌም የሁሉም ጉደኛ ነው። ስለዚህ አንዳንዴ ጭንቅላታችን ራሱ የሚያደርገው ይሄ ነገር መጨረሻው ዴድ ኤንድ ነው። ወይ ሞታችንን ወይ ስራችንን ወይ ደግሞ ከአምላካችን ጋር የሚያጣላን ነገር የሚሆን ስራ የሚያስብ ነበር። መጀመሪያ ህግ የሚባለውን ነገር የሰማሁት ከጓደኞቼ ጋር ነው። እኔና ጓደኞቼ መጽሐፍ ማንበብ እንወዳለን እና መጽሐፍ ማንበብ ስለምንወድ ህግ ብንገባ እኮ እና አልገባም። አንደኛ ነገር ከአምላክ ጋር ምክንያቱም በሌለህበት ፈርደህ የሰውን ህይወት ማበላሸት ቁጭ ብለህ በአንድ ቦታ ላይ ብቻ መፍረድ ህይወትን ማበላሸት የሚባል ነገር አለ። 11ኛ ክፍል ከገባሁ በኋላ በሲቪክስ ያለኝ ፍላጎት በጣም ተጨመረ። አስተማሪያችንም ተቀየረ እና ሲቪክስ ማንበብ ሲጀምር ደስ እያለኝ መጣ እና እንዴት ሀገርን በህግ መንገድ መቀየር እንደሚቻል መረዳት ጀመርኩ እና ሀገራችን ምን ያህል ህግ ላይ እንደሚጎላትም መረዳት ጀመርኩ። እናም ሪሰርች ማድረግ ጀመርኩኝ። ምን አይነት ሪሰርቾችን እንደሆነ ባላስታውስም ግን በጣም ብዙ ጽፌ ነበር። ምንድነው ከድሮ ጀምሮ እንዴት አድርገው ሀገራቸውን ሲያስተካክሉ እንደነበሩ በህግ በስቴት ፎርሜሽን እንዴት ያስተካክሉ እንደነበረ መረዳት ጀመርኩኝ። አንድ ሀገር የምትድነው በሳይንሳዊ እንትን ብቻ ሳይሆን በሳይንሳዊ ግኝት በኢኮኖሚያዊ እንትን መጨመር ብቻ ሳይሆን በህግም እንደሆነ ተረዳሁ ማለት ነው። እናም 12ኛ ክፍል ላይ ተስማማሁ ማለት ነው። ዩኒቨርሲቲ ስገባ እንደዚህ አይነት ሀሳብ አልነበረኝም። አንደኛ ነገር የጅማ ዩኒቨርሲቲ ይከብዳል። አሁን ግን ሰዎችም የሚያወሩት ነገር አለ። አትተኝም፣ የራስሽን ጊዜ ታጫለሽ፣ ማንነትሽን ታጫዋለሽ የሚባል ነገር አለ። ከራስሽ ጋር የሆነ ትጣያለሽ የሚባለው ነገር አለ። እናም አላሰብኩትም ነበረ ግን ውጤት ሲመጣ ግን ይገርመኛል። ሲኦሲ ላይ የተፈጠረውን ሰርከምስታንሶችን እናገራለሁ። አሁን ሲኦሲ ከመፈተናችን በፊት ጂፒኤ እና ማትሪክ ሪኳየርመንት ነበረ። ማትሪክ ጥሩ ውጤት ነው ያመጣሁት ማለት እንዳሰብኩት ባይሆንም እንደለፋንለት ባይሆንም በጣም ጥሩ ውጤት ነው ያመጣነው። ከዛም በኋላ ጂፒኤ ሆነ ቻሌንጅ የሚያደርግ ትምህርት ነበረ ማትስ ነበረ ኦፍ ኮርስ እና እሱ ትምህርት በጣም ቻሌንጅ አድርጎት ነበረ ጂፒኤን። ነገር ግን እንደዛም ቢሆንም ላይክ ለመፈተን በቂ የሆነ ውጤት አምጥቻለሁ። እናም ስለ ሲኦሲ በምናወራበት ጊዜ ሲኦሲው በጣም ኮምፕሊኬትድ የሆነ ጥያቄ አይደለም የጠየቁን። አንድ ጥያቄ ኬዙን ምናልባት 4 ጥያቄ ነው የጠየቁን በእርግጠኝነት። አንድ ኬዝ አንድ ሲቪክስ ላይ የተማርነው ነገር ሁሌም ሁለት ሲቪክስ ላይ የተማርናቸው ነገሮች ሚሊተሪ እና ፌደራሊዝም እና አርቢትሬሪ እና ኔጎሺዬሽን ምናምን ላይ እናም አንደኛው ጥያቄ ደግሞ ለምን ሎ ገባሽ የሚሉት ጥያቄዎች ናቸው። ስለ ሲኦሲ በምናወራበት ጊዜ አንድ በጣም ብዙ ሰውን ቻሌንጅ ያደረገው ነገር ኤሴ እንዴት መጻፍ እንዳለብን። ኤሴ መጻፍ በጣም ከብዷት ነበረ ጓደኛዬ። ምንድነው ያሰቡት መልሱን ጽፎ ብቻ መውጣት መስማት ብቻ ነበረ። ነገር ግን ኤሴ ብሎ ጽፎ መውጣት አንድ ነገር ስለ ኤሴ ስናወራ ኤሴ ዝም ብሎ እንትን ጽፈህ እንደ መልስ የምትወጣው ነገር አይደለም። የራስህን ሀሳብ ሪፍሌክት የምታደርግበት ነገር ነው። እናም ያንን ነገር ብዙ ሰው ስቶት ነበር እንጂ በእርግጠኝነት ሁሉም ያልፍ ይመስለኝ ነበረ። ለሲኦሲ እንደ ብዙ ሰው አልተዘጋጀም። የተዘጋጀው ህገ መንግስቱ ዋና ዋና ፓርቶችን አንብቤያለሁ። ሲቪክስ መጽሐፍ 11 እና 12 አጠቃላይ ደብተሮች ይዤ መጥቼ ነበረ። እሱን አንብቤያለሁ እና ኢንትሮዳክሽን ቱ ሎው ዩኒት 1
በደንብ አንብቤ ነበረ ትዝ ይለኛል። እና ፈተናው ጥሩ ነበር። ጥሩ ውጤት ስትረስ ላይ ማለት የተፈተነው 200 አካባቢ ሰው ነው መሰለኝ። እናም ከ200 ውስጥ አንድ 50 ሰው መምረጥ ራሱ በጣም ያው እግዚአብሔር እንደ እጅ በእጁ ለቅሞ እንደመረጠ ነው የሚመስለው። እናም በጣም ስትረስ ነበረ። ኦልሬዲ ሌላ ዲፓርትመንት ትምህርት ማሰብ ጀምሬ ነበረ። ማኔጅመንት ነበር ያሰብኩት እና ወደዛም ማቅናት ጀምሬ ነበር።